ሰላም አለይኩም ወራህመቱላህ። እንግዲህ እንደምታዩት ሰሞኑን ትንሽ ጠፍቻለሁ አይደለ? እንግዲህ ያው እኔ ታውቃላችሁ አባቴ ወደ አኼራ ሄዶብኝ ነው። ኢንሻአላህ ሁላችሁም ዱዓ አድርጉልኝ። በዚህ አጋጣሚ ሁላችሁም አላህ ጀነትን እንዲወፍቃችሁ። የሚገርማችሁ ነገር እኔ አባቴን በጣም በቃ የመጨረሻ ምኞታቸው የኔን አይን ማየት ነበረ እና አቅጄ ነበረ ኢንሻአላህ ከሁለት ዓመት ብቻ በኋላ ገባለሁ ገብቼ አባቴን አያለሁ ብዬ ነበረ። እንግዲህ ያልተሳካም የሰው ጓዳ እያለው የአረብ ጓዳ እያለው ነው ሞታቸውን የሰማሁት። እንግዲህ ምንም ማድረግ የምችለው ይሄንን ብቻ ነው። ከአላህ ቤት ውጭ ሌላ ምንም መሄጃ የለንም። እንደምታውቁት መጠጊያችንም እሱ ነው። ይኸው መጥቼ ዱዓ ላደርግላቸው አላህ ሀርታውን እንዲሰጣቸው ከኢማን ጓደኛዬ ጋር መጥቻለሁ እና እናንተም አላህ ጀነትን እንዲወፍቃቸው አባቴን ዱዓ አድርጉልኝ። ወላሂ በሰው ጓዳ የአባትን ሞት መስማት በጣም ከባድ ነው። በጣም ከምላችሁ በላይ ልቤ ተሰብሯል። በቃ ምንም የማደርገው ነገር የለኝም። በጣም ዓለም ነው የተደረማመሰብኝ። ዓለም ነው የተደረማመሰብኝ እና ምንም ማድረግ የምችለው ነገር የለኝም። ዱዓ አድርጉልኝ አላህ ጀነትን ፍርደውስን አባቴን እንዲወፍቅልኝ ኢንሻአላህ በጀነት አንድ ላይ እንድንሰበሰብ ዱዓ አድርጉልኝ። እንግዲህ እናቴም ስትንከራተት ነበረ አብራ እሷም መልኳን አንሳ ከሰው በታች ነበረ። እንግዲህ ትንሽ የሚያቃጥለኝ ነገር አይንሽን ማየት ፈልጋለሁ። ምንድነው የሚፈልጉት ብዬ ስጠይቃቸው አይንሽን ነው ማየት የምፈልገው ያሉኝ ነገር ብቻ ከውስጤ እሳት ሆኖብኛል። እንግዲህ አላህ ያለው ነው የሚሆነው። እኛ ምንም ማድረግ አንችልም። እንግዲህ ያው ከአላህ ነን፣ ወደ አላህም ተመላሾች ነን። ምንም የምናደርገው ነገር የለም። ብቻ ለአባቴ ዱዓ አድርጉ።